እንደምን ዋላችሁ። በመጀመሪያ ደረጃ እንኳን የፍልሰታ ጾምና ለቡሄ በዓል በሰላም አደረሰን። ቡሄ የሚለው ቃል በመጀመሪያ ደረጃ ትርጉሙ ምንድነው የሚለውን ማየት አለብን። ቡሄ ክብር ማለት ነው፣ ብርሃን ማለት ነው፣ ብርሃን ሆነ ማለት ነው። አበራ ወይም ደግሞ በሃእ ከሚለው የግዕዝ ቃል ይመጣና ብርሃን ሆነ ማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ለሐዋርያት የተገለጸበት ቀን በመሆኑ ምክንያት የተነሳ የፊቱን ጸዳል የልብሱን ጻዕዳነት ወይም ነጭነት በሚገልጽ ሁኔታ ቡሄ ሲባል ብሩህ ሆነ፣ በራ ወይም ደግሞ በሚገባ ሊታይ በቃ ማለትን የሚያመለክተን የበዓሉ ስም ደብረታቦር። ደብረታቦር የሚለው ቃል ጌታችን ኢየሱስ ክርስቶስ ለሐዋርያት የታየበት ቦታ ነው። ይሄ ቦታ በፍልስጤም እስራኤል አሁን ያለችበት ቦታ የጥንት መጠሪያው ፓለስታይን ነበር፣ ፍልስጤም ነበር የሚባለው። ይሄ ሌላ የእስራኤል አምባሳደር እዚህ እንደሌለ እርግጠኛ ነኝ። እና በፍልስጤምና በእስራኤል አገሩ የጋራቸው ነው። አሁን እስራኤል ያለችበትና አካባቢው ፍልስጤሞች የሚፋጁበት ቦታ የሁለቱም ወንድማማች ህዝቦች የጋራ መሬት ነው። ጉልበት ያለው ሁሉ ያው ያብጣል፣ ያበጠ ደግሞ እስኪፈርጥ ድረስ ብዙ ጊዜ ይፈጃልና ነው። በፍልስጤምና በእስራኤል ሰማሪያ በምትባል አውራጃ የሚገኝ ቦታ ሆኖ ጌታችን ኢየሱስ ክርስቶስ ምስጢረ መለኮቱን የገለጠበት ቦታ ደብረ ታቦር ይባላል። ደብር ማለት ከፍ ያለ የጓነ ከአካባቢው ቦታ የተለቀ ማለት ነው። ደብረ ታቦር፣ ታቦር የቦታው ስም ነው። ስለዚህ የታቦር ተራራ ማለት ነው። ተራራ፣ ጋራ፣ ገመገም እጅግ ከፍ ያለ ቦታ ማለት ነው። እንደ ደብረ ዘይት ስንል ቦታ ነው። ደብረ ታቦር ስንል እንደዛ ነው። ጅራፉ ይሄ ጅራፍ የምናነሳው እንዲሁ አይደለም። በክረምት ወራት አሁን በዚህ በምናከብረው በዓል ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ ያለ ጥፋቱ ለኛ ሲል ተገርፎ ከመሰቀሉ በፊት በጅራፍ 666 ጊዜ ያህል ተገርፏል። ለዛ መታሰቢያ እንዲሆን ተብሎ ነው ይሄ ጅራፍ በየዓመቱ የምንይዘውና የምንጠቀምበት። ስለዚህ በከንቱ እንዲሁ የተሰራ ወይም ደግሞ የተጎነጎነ ነገር አይደለም። ስለዚህ የጌታችንን የግርፋት ስቃይ ለመግለጽ ተብሎ የተደረገ ነው። ጅራፍ የሚለውን ቃል በሁለት መልክ ልትገልጹ ትችላላችሁ። ጅራፍ አለበለዚያም ደግሞ ጅራፍ ብላችሁ ከሁለት ባንዱ መጠቀም ይቻላል። አብዛኛው ግን የሚጠቀመው በጀ ፊደል በሚጻፈው በስድስተኛው ፊደል ጅራፍ ተብሎ ነው። እና ቡሄ የብርሃን ብርሃናዊ ብርሃን ሆነ፣ የኔ ብርሃን መብራቴ ችቦዬ ተብሎ ይገለጻል። በደብረ ታቦር ቧ ብሎ በራ። ቧ የምትለው አንድ ቃል ፏ ብሎ ደምቆ በሚገባ እንዲታይ ሆነ ለማለት ያህል ነው። ቧ የሚባል ስም አለ በአማርኛ የደመቀ የበራ ማለት ነው። እና በሩቁ የሚታይ ፈገግታ የሚያረካ ማለት ነው። እና በዚህ ዕለት ቡሄ በ13 የደብረ ታቦር ዕለት የሚጋገር ወይም ደግሞ የሚደፋ ዳቦ አለ። ቅድም እዚህ ተቆርሶ ልጆቹ ይዘውት የነበረውን ያያችሁት። እና ያ ዳቦ የራሱ ቅርጽ አለው። ቅርጹ እንቁላሌ ቅርጽ ነው። ይሄ በእንግሊዝኛ ልዋስ መቼም ሁላችሁ እንድታውቁት እንቁላሌ ቅርጽ ማለት ኦቫል ሼፕ ይሆናል። ስለዚህ እዚህ ወገቡና ወገቡ ላይ ደግሞ እንደ ምድር ሰቅ ወገብ ደግሞ አበጥ ያለ ነው። ስለዚህ የሙልሙል ለቡሄ ተብሎ የሚደፋ ወይም ደግሞ ያቺ ጥብኛይቱ ህብስቷ የዚህ አይነት ቅርጽ ይኖራታል። እንደው ዝም ብሎ ሾጠጥ ካለ እንዳራዳ ዳቦ እሱ የፈረንጅ ቅርጽ ነው። የቡሄ ቅርጽ ግን የዚህች አይነት ከሁለት ጫፏ ላይ ሾል ያለች እንዲሁ ወገቧ ላይ ደግሞ አበጥ ያለች እንደ ቦርጭ ቢጤ ያበጀች ውስጧ እንቡጥቧጭ የሚባል ነገር የምትይዝ ቦትረፍ እየተደረገ የሚበላ ያላት ናት። ስለዚህ ሞልሞል ላለ ስንል ማለታችን ነው። ከሁለት ጫፉ ሾሎ መሃሉ ላይ አበጥ ያለ የሚለውን ይሰጠናል። በዕለተ ደብረ ታቦር የምትደፋዋ ትንሽዬ ዳቦ ሙልሙል ትባላለች። የዳቦዋ ቅርጽ ከሁለት ጫፏ በኩል ትክክል ያልሆነ ክብነቱ ቅድም ባልኳችሁ መልክ ቅርጽ የያዘ ማለት ነው። ሙልሙል እንዴት ሆኖ ይዘጋጃል ነው። በመጀመሪያ ደረጃ ማለፊያ የሆነች ባለሙያ ሴት የገበር ምጣድ ይኖራታል። ገበር ምጣድ ማለት እንደ ምጣድ ሆኖ ከግራና ከቀኝ ግን ክብ ሆኖ ወፈር ብሎ የሚሰራ አንዴ ከጋለና
ከሞቀ ለረጅም ጊዜ ሙቀቱን አቅቦ ወይም ደግሞ ይዞ የሚቆይ ታችኛው ምጣድ ነው ጉልቻው ላይ የሚቀመጠው። እሱ ከተራ ምጣድ የሚለየው ወፍራም ነው እና ክብ ነው አለው ወደ ላይ እንዲከፍ ከፍ የሚል እና እሱ መጀመሪያ እሳት በሁሉም አቅጣጫ እኩል ሆኖ በአንዱ በኩል በስቶ በአንዱ በኩል አንሶ ሳይሆን እኩል እሳት ይቆሰቆስበታል። ከዚያ ከኮባ ከሙዝ ከእንሰት ማለት ነው። ዋናው ደግሞ ሴታኩሪ የሚባል ቅጠል አለ ገጠር ውስጥ። ሴታኩሪ የተባለ ሴትዮይቱ በሙያ እንድትኮራ በሙያ እንድትደሰት ሰው ፊት የምታቀርበው ነገር የተሟላ እንዲሆንላት ተብሎ ቅጽል ስሙ የዚያ ቅጠል ሴታኩሪ ተባለ። ሴታኩሪ ሰፋ ያለ ቅጠል ነው። ከሌሎቹ ቅጠሎች የሚለየው ውሃ በብዛት ውስጡ ይቋጥራል። እንደዚህ እንደጅ ወፈር ያለ ነው። ውስጡ በተፈጥሮ ውሃ ይይዛል። ስለዚህ እሱ ያ ገበር ምጣዱ ከጋለ በኋላ እላው ላይ ይጎዘጎዝበታል። 2 ጉዝጉዝ 3 ጉዝጉዝ እንደ ሴትዮይቱ ብርታት። ከዛ ያ ቅጠል እዛ ከተደረገ በኋላ ወፈር ያለ ሊጥ በሴትዮይቱ ሙያ መሰረት ይሞለሞላል። ለብቻው ቁጭ ይደረጋል። ከዛ ያ ሴታኩሪው ያ ቁጭ የተደረገው ሊጥ በሴታኩሪው ይጠቀለላል። ቅድም ተጠቅልሎ አይቻለሁ። ይጠቀለልና እንደ ኮባ ከኮባ የሚለየው ኮባ ስስ ነው። ያኛው ግን ውሃ ዘል ነው። ውስጡ ውሃ ይቋጥራል። ልክ ስፖንጅ ውሃ እንደሚመጣ አይነት ግን ያኛው ቅጠል ጫነ ሲሉት ፍጭጭ አይልም። ውስጡ ነው እና ይጠቀለላል። እዛ ገበር ምጣዱ ላይ ተጎዝጉዞለታል። እዛ ላይ ቁጭ ይደረጋል። በአንድ ጊዜ እስከ 10 እስከ 15 ሙልሙል ይቀመጣል። ከዚያ በኋላ ብረት ምጣድ በላው ላይ ይደፋበታል። ከላይም ይለብሳል ሴታኩሪው ላው ላይ በሚሆንበት ጊዜ ከላይም ከታችም እምቅ አድርጎ ሙቀቱን ይዞ እንዲያበስለው ለማድረግ ነው። ከዛ ብረት ምጣድ ይደረግበታል አናቱ ላይ። ከተማ እንጨት እንደ ልብ ስለማይገኝ ኩበት ነው የሚደረግበት። ገጠር በሚሆንበት ጊዜ ግን ቅርጥፍጥፍ ትደረግና እንጨቷ ላው ላይ እዛ ብረት ምጣዱ ላይ ይማገድበታል። ከላይ እሳት ከታች እሳት ሙልሙል እዚያ ውስጥ እንግዲህ ለግማሽ ሰዓት የሚሆን እንደ ሴትዮዋ ነው። አንዳንዷ እንዲሁ ገልቱ ቢጤ ከሆነ ታሳረረዋለች። አንዳንዷ ሰዓቷን ታቃታለች። ጥንቅቅ ብላ የመልካም ሰው ፈገግታ ትመስላለች። አልፎ አልፎ ጠቃጠቆ ትሆናለች። ቁርስ ስታደርጓት ተውኝ ወንድሜ ፍትፍት ነው በቃ ሽታው። አንዲት ሙልሙል እዚህ ቤት ከተቆረሰች ሽታዋ ከዳር ዳር ያዳርሳል። ከንጹህ ስንዴ ነው የሚሰራው። ባለሙያ ሴት ለቅማ አገር ቤት ራሷ ፈይታ። አሁን እንኳን ባቡር ነው የሚባለው አገር ቤት ወፍጮ ኤሌክትሪክ ሞተር ከመግባቱ በፊት የሳት ባቡር ነው የሚባለው። እዛ ይፈጫል፣ አለያም በወፍጮ ይፈጫል። ስለዚህ በዚህ አይነት ሴትዮይቱ ትጋግርና እንቅብም ይባላል። ትልቅ ስፌት ነው። ከነ መጠቅለያው ቁጭ ይደረጋል እንዲቀዘቅዝ። ራሱ ነው ስፌት ነው። ሰፌድ ሳይሆን እንቅብ የሚባለው ጎርጓዳ ምንድነው ከፕላስቲክ የሚሰራ የለም። ይሄ ዘንድሮ ልብስ የሚዘፈዘፍበት እንደሱ አይነት ነው። እንቅብ ከስፌት ነው ግን የሚሰራው። ጎርጎድ ያለ ነው። እንደ 40 50 የሚሆን ሙልሙል ይይዝ ይችላል። ስለዚህ እያንዳንዷ የቤት እመቤት የምትጋገረው ሙልሙል በቁጥር ነው የሚሰላው። እኔ 4 ልጆች ካሉኝ ከበደም ሀብቴም ገብረ ማርያምም ወልደ ማርያምም የተለያየ ልጆች ሰፈር ውስጥ አሏቸው። ሴትዮይቱ የቡሄ ዳቦ ለነማን እንደምትልክ መጀመሪያ ታሰላለች። ጋሽዬ ቤት 4 ልጆች አሉት። ያክስቴ ልጆች 5 ናቸው። እቴዋ 2 አላት። እዚያ ጋር ደግሞ አንድ መሃን አለች። አይቀርባትም። ልብ በሉ ልጅ የላትም ተብሎ አይቀርም። በሙሉ የምትልከውን የሙልሙል መጠን ትቆጥርና በዛ ልክ ትጋገራለች። በዛ ልክ ይጋገራል። ከዛ ትርፍ ደግሞ ይጋገራል። ትርፉን ኋላ ነግራችኋለሁኝ። ከዛ ያ ላቡ ከወጣለት በኋላ ላው ላይ ያለው የተጠቀለለበት ነገር ይገለፈፍና ከላው ላይ ይነሳና በሌላ እንቅብ ላይ ይጠራቀማል። ይሄ ጅራፍ ቅድም እንዳልኳችሁ ታሪክ አለው። ስሙን ነው አሁን የምነግራችሁ ስለማታውቁት። በመጀመሪያ ደረጃ እድሜያቸው ከ5 ዓመት እስከ 7-8 ዓመት የሚሆናቸው ልጆች ይችኛይቱን ብቻ ነው ይችን ገመድ የምትመስለዋን በሁለት ብቻ የምትገመደዋን በዚች ብቻ ነው የምትሰራላቸው። ስለሚከብድ በዚች የ7 የ8 ዓመት ልጆች በዚህ በነጠላዋ ብቻ ይሰራላቸዋል። 11 12 ዓመት በሚሆኑበት ጊዜ ሁለትዮሽ ይሆናል። ይሄ ሁለቱ ብቻ ይሆናል።
ሁለትዮሽ ይባላል። ባለ ሁለት ብቻ ነው የሚሆነው። አሁን እድሜያቸው ከፍ ስላለ ከአንዱ ይልቅ ሁለቱን ሊሸከሙ ይችላሉ ሲያኖጉ ሲያስጮሁት። ከዛ ይቀጥልና ሶስትዮሽ ይባላል። ይሄ የተለመደ ነው። ይሄ ሶስትዮሽ ይቺ አሁን ለ8 ዓመት ለ9 ዓመት ልጅ ይችላታል እስከ 10 ዓመት ልጅ። ከዛ እንዴ ልመጣ ነው። ከዚያ በኋላ በሶስተኛው ላይ በሚሰራበት ጊዜ ሴቶች ልጆች በሶስትዮሽ የምትገምዱት የለም? በሶስት እያጣመራችሁ እንዲህ ወዲያ ወዲህ እያወጣችሁ የለም? እዚህ የተሰራ ጉንጉን ብቻ ይሁን አውቃችሁታል አይደለ? በሶስትዮሽ ነው የሚጎነጎነው እሱ። ከዛ ከበድ ይላል። ከዛ የሚቀጥለው የ14 ዓመት የ15 ዓመት ልጅ ደግሞ ባለ አራት ይባላል። ባለ አራቱ ይሄን ያህል ወፍራም ይሆናል። ይሄ ዝም ብሎ የተለመደ ነው። እንደዚህ አይነት ነገር የለም። ባለ ሶስቱ ሆኖ ጉንጉኑ ግን ይለያል። ያኛው ሲታታ ወይም ደግሞ አንዱ ባንዱ ላይ ሲጠላለፍ ከዚያ ባለ አራት ይሆናል። ባለ ስድስት ሲሆን የጎረምሳ ነው። የ16 ዓመት የ18 ዓመት ልጅ ነው። ተለቅ ይላል። ይሄ ብቻ ሳይሆን እዚህ ጋር ደግሞ አለ ኋላ የምነግራችሁ እሱን ይይዛል። ባለ ስምንቱ የመጨረሻው ነው። 8 ገመድ አንድ ላይ ተሸርቦ ቅርጹ 4 ማዕዘን ነው የሚሆነው። እሱ ባለሙያ ነው የሚሰራው። እንዲህ ዝም ብሎ ማንም ገልቱ ሲገምደው አይውልም። 4 አይነት ነው። ከባድ ነው። ከዛ ይሄ ርዝማኔው ይሄ በቂው ነው። 1 ሜትር ማን ነው 2 ሜትር። ለትልልቅ ጎረምሳ ደግሞ ለዚህ ለ25 ዓመት 26 ዓመት የሆነ ሁሉ በዚህ በባህሉ ላይ ይሳተፋል። ስለዚህ ርዝማኔው 2 ሜትር ተኩልም 2ም ሊሆን ይችላል። አብዛኛውን ጊዜ ግን ይችላል። አሪፍ ናት። ቅልብጭ አለች እንደ ናሶ ቁመት እንትን አይመለከቱም ቁመቱ። እሺ አሁን ወደዚች እንምጣ። እዚች ጋር ያት እዚህ ጋር ታስራለች። ልክ ትክክል ነች። እቺ እዚች ጋር የምትገባ ቀንዲላ የምትባላለች ትከረከማለች። እዚህ ጋር አበጥ ትላለች። ሾልካ እንዳትሄድ ወደዚህም እንዳትመጣ እዚህ ጋር ትታበታለች። ይቺ ልክ እንጨት ናት። ይቺ ማለት ነው አያርግብኝ እና ይቺ እንጨቷ ቀንዲላ ትባላለች። መያዣው ናት፣ እጀታ ናት። በእሷ አማካኝነት ነው የምትሰነዝሩት። ይቺ ቀዳዳዋ እንዴት እንጥራት? አምጣ ወረቀቷን። በስዕል ይዣታለሁኝ። ይቺን በጨዋ ደንብ አንቡባት። ስሟ አቁላ ነው የምትባለው። አርማችሁ አንብበው። አቁላ ነው ያልኩትን የልብ በሉ እና ስፔሊንግ እንዳትሳሳቱ ብዬ ነው ስርዓተው። እና ይቺ ክቧ እንደ እድሜያቸው ትለያያለች። ለትንሾቹ ልጆች አቅማቸው ትንሽ ስለሆነ ይቺ አቁላዋ ጠባብ ናት። አልደግምም ካሁን በኋላ ምክንያቱም አፍ ያድጣል ልጄ። እና በዚች በኩል ነው እድሜው እየጨመረ ሲሄደ እንጨቱ ተለቅ ስለሚል ይሄ ቀንዲላ ነው እንጨቱ የሚባለው። እሱ ከወይራ ከክትክታ ከድግጣ ከደህና ጠንካራ እንጨት ነው የሚሰራው። መሀል ላይ ጉርድ ካለ ግርፍ ላይ ከተገነጠለ አይለቅህም የሚገጥመህ። ወደዛ እንመጣለን። ይቺ ውስጥ ትገባለች። ከዛ ይሄ ዋናው ጅራፍ ነው። ጅራፉ ትክክል ነው ይሄ የተሰራው። እዚህ ጋር ይወፍራል። እየቀጠነ ይሄድና እዚህ ጋር መጨረሻው ጋር ይቋጠራል። እዚህ ጋር ይሄ የተገናኘበት 2ቱም 4ቱም 6ቱም 8ቱም የተገናኘበት ቀጥኖ መጥቶ እዚህ ጋር እንዳይበተን ድብን ተደርጎ ይታሰራል። በደንብ በቃጫ ይታሰራል። ይሄ ቁግ ይባላል። ይቺ ከቃጫ ነው የምትሰራው ቃጫ። እና ይቺ እዚህ ጋር በደንብ ተቋጥራለች። የሚያቅነው ይቋጥራ ድብን ተደርጋ ትበጠራለች። ይቺ ናት ድምፅ የምትሰጠው የምትኖጋው። አኖጋ ማለት አጮኸ ማለት ነው በአማርኛ። ስለዚህ ይሄንን ማጮህ ይጀመራል። የሚጮኸው አንዳንድ ጊዜ እዚህ በስህተት ሐምሌ ላይ የሚጀምሩ ነበሩ። አሁን ቀርቷል። ስህተት ነው። የሚጀመረው ከነሐሴ 1 ቀን እስከ 13 ድረስ ብቻ ነው ጅራፍ የሚፈቀደው። እና ትንንሽ ልጆች ይሰራላቸውና እንዲሁ ሰበሰብ ላይ ግቢ ውስጥ ይወጡና ቆጭ ያደርጋሉ፣ ይጫወታሉ። ከዛ ወደ 12 13 ዓመት ልጅ ከዛ ወደ 15 16 ቀኑ ሲዳረስ ጎረምሳው ነው የሚገባ። ጎረምሶቹ አይጋረፉም። የዛለት የመጋረፊያው ቀን አለ። ኋላ መጣዋለሁኝ። ስሙን ረሳሁት።
ይታጨዳል። ከታጨደ በኋላ ቅጠሉ ይመለመልና አንድ ላይ ይታሰርና ኩሬ ውስጥ ጭቃ ውስጥ ረግረግ ውስጥ ይቀበራል። ሲቀበር በቀላሉ ልጡ ብድግ ብሎ ይሞለፈፋል፣ ይላጣል። ከተላጠ በኋላ ያንን ሰብስባችሁ አድርቃችሁ ያንን እንደዚህ ትገምዱታላችሁ። ሁለተኛው አልጌ አማርኛ ነው፣ የፈረንጆ አልጌ እንዳይመስላችሁ። አልጌ የሚባል አለ። ወንዝ ዳር ነው የሚበቅለው፣ ውሃ በዛበት ቦታ ነው የሚበቅለው። ቀጥ ብሎ ልክ እንደ ሬዲዮ አንቴና የሱን አይነት ቅርጽ እዩት። ግን ቅርድ የለውም ይሄኛው። የሬዲዮ አንቴናው ስለሚሰካካ የራሱ ደረጃዎች አሉት። ያኛው ግን ልሙጥ ነው አናቱ ድረስ፣ ከታች ወፈር ይላል፣ ከላይ እየቀጠነ ይሄዳል። ይህን ያህል ርዝመት ይኖረዋል። እና ይህንን ወንዝ ዳር ሄዳችሁ ወይም ደግሞ የሚበቅልበት ቦታ ትሄዱና አልጌውን ትነቅሉታላችሁ። ከነቀላችሁት በኋላ እንደ ችቦ ታስሩና 10-15ቱን ጭቃ ውስጥ ረግረግ ውስጥ ኩሬ ውስጥ እስር አድርጋችሁ ድንጋይ ትጭኑበታላችሁ። ሌላ ደግሞ የቃጫ ሬት አለ። በእንግሊዝኛ ሳይዛል የሚባለው SISAL የሚለው ሳይዛል ነው። ይሄ ጆንያ ኬሻ የሚሆነው የሚሰራበት ነው። የሱ አይነት ደግሞ አለ። እሱንም ቆርጣችሁ ታመጡና ረግረግ ውስጥ ጨምሩታላችሁ። ረግረጉ 5-6 ቀን ከቆየ በኋላ ስተዋጡት ይሸታል። ከዛ ድንጋይ ላይ አለት ላይ ታደርጉና ወይ በማጭድ ወይ ደግሞ በጠፍጣፋ እንጨት ሾል ባለ ተጠረበ ስትልጉት ያ ላው ላይ የነበረው ሌላ የአትክልቱ አካል ሙልጭ ብሎ እንደ እበት ይወጣና ነጭ ቃጫ ይመጣል፣ ይታጠባል። ከዚያ በኋላ ጅራፉ ባልኳችሁ መልክ ይሰራል። ይቺ ጫፏ በጣም ነጭ ሆነች፣ ጠንካራዋ ተመርጣ ትሰራለች። እጅግ በጣም ትጮኻለች። ስለዚህ ማታ ማታ ጎራ ይለያል። ጎራ ማለት አንድ አካባቢ ማለት ነው። ለምሳሌ እዚህ ሀገር ፍቅር ያለበት ቦታ ከፍ ያለ ቦታ ነው። ይሄ ከራስ መኮንን ልጅ ጋር ስታነጻጽሩት ይሄ የጓነ ነው። ከፍ ያለ ቦታ ላይ ጅራፋችሁን የምታጮሁት ከጎራ እንዲሰማ ለማድረግ አቤት የነከሪ ሀገር ልጆች እንዴት ጎበዞች ናቸው ያጮሁታል ይባላል። ከዚያ ደግሞ ወዲያ ማዶ ደግሞ 7 ደረጃ ላይ የሚገኙት 7 እና 8 ይሆንና ጎረምሳው አንድ ላይ ይሰበሰብና እዛ ያለው ያጮሃል። 4 ኪሎ ያለው ደግሞ እንደገና እሱም ያጮሃል። ከዛ ደግሞ አራዳ ጊዮርጊስ ያለው ደግሞ እንደዚህ ያጮሃል። ከየቦታው ከፍ ያለ ቦታ ላይ ይወጣና ኢትዮጵያ በአጋጣሚ ተራራማ ሀገር ናት። ስለዚህ በዚህ መልክ ማጮህ ይጀመራል። አሁን ታሪካችን እንግፋውና ልክ የደብረ ታቦር ዕለት ነሐሴ 13 ቀን ደረሰ። ከዚያ መጋጠሚያ ቦታ አለ። እንደ ስታዲየም ቁጠሩት እንግዲህ ሁለት ቡድኖች እንደሚጋጠሙት አይነት ስታዲየም ውስጥ ገብተው አንደኛው አካባቢ ከየት ይመጣል እንበል ለጨዋታችን እንዲመቸን ከመርካቶ አካባቢ ይመጣል። ሁለተኛው ደግሞ ቡድን ከ4 ኪሎ ይሄንን 6 ኪሎን ይዛችሁ ታች ድረስ ያለው አንድ አገር ወጣት ይመጣል። ከዚያ እንደዚሁ 4-5 መንደር አንድ ላይ ይመጣል። ሜዳ ለጥ ያለ ሜዳ ላይ ይገናኛሉ። ዝም ብሎ ገብቶ መሞሻለቅ የለም፣ ወደ ግርፍ ነው የሚገባው። ከዛ ከኋላ ደግሞ ስንቃዛ ያለ ግምጃ ቤት ሙሉ ተሸክሞ ይመጣል። ቅድም የተረሳ ኋላ ተነግራችኋለ። የሙልሙል ተቀባይ ያለ ግምጃ ቤት አለ። ከረጢት ይይዛል። ከረጢት አንዳንድ ጊዜም ስልቻ ይሆናል፣ የቆዳ የፍየል። አንዳንድ ጊዜ ደግሞ የአቡጀዲም ይሆናል። ዳቦ እዛ ውስጥ ነው የሚጨመረው። የዳቦ አለቃ አለ። ማንም እየተቀበለ አይጎርድም። ቀልድ የለም። አለበዛ ተመርጦ እከሌ ነው ታጋሽ ነው እሱ አይጨበጭብም። ሸክም አለበት ቁጭ ያደርጋል እግሩ ስር ያው ያጨበጭባል። ከዛ በኋላ ሌላ ቤት ሲሄዱ ደግሞ ተሸክሞ ይሄዳል። እንዲች ብሎ አይቀምስም፣ እንዲች ብሎ አያቀምስም። አለበለዛ ሞሰሰ ታውቃላችሁ፣ ሙስና ዘንድሮ እንደ ልብ ነው። እና አሁን ምን ይደረጋል? ሜዳ ላይ ይመጣል። ከዚያ ግጠም የለም ዝም ብሎ መጀመሪያ ምራቁን የዋጠ ጎረምሳ ይመረጣል። ምራቁን የዋጠ ማለት አስተዋይ የሆነ ችግር መድረሱን ያወቀ ለዳኝነት የሚበቃ ስህተት ሲፈጠር የሚያርም ከዚህም ከዚያም ከሁለቱም ጎራ ማለት ቡድን ማለት ነው እና ተራራም ነው ጎራ ይመረጡና እዚህ ጋር 7-8 ሆነው ቁጭ ይላሉ። ከዚያ 1-2 ልጆች ትንንሾች አንድ የ7-8 ዓመት ልጆች ከወዲያኛው ማዶ ይመጣና እዚህ ይመጣል። ከወዲህኛው ማዶ ይሄዳል። አትለውም እንዴ ለዋል ከዚህ ያለው ማበረታቻ ነው። ጦር ግጠም ነው። ከዛ በኋላ ሾጥ ያደርግና በቀጥታ
ያቁታል። በእድገታቸው አንዱ ልጅ አንዱን ይገርፈዋል። ከዛ በፊት ግን የዘነጋሁት ጅራፉን ይዞ ከመውረዱ በፊት ማንኛውም ለግርፍ የመጣ ሰው ጅራፉን ያስፈትሻል። አንድ ተንኮለኛ እዚህ ጫፉ ላይ ምላጭ ያስራል። እኔ አንድ ተንኮለኛ በልጅነት እዚህ የገረፈኝ ለብዙ ዘመን ተጋድማ ነበር። እጀጠባቤን ቀዶ ገባ። አቡጀዲ እጀጠባቤን እዚህ ትከሻዬ ላይ አሁን ገልጫ ያላሳያችሁ ነገር ሆኖ ነው። መጋረፍ ያለበት በትክክለኛው በቁጉ ነው እንጂ በተጨማሪ ባዕድ ነገር ላው ላይ መግባት የለበትም። ምላጭም የሚያስር ሽቦ ምላዋ ላይ እየጠመጠመ ከጨዋታ ውጭ ነው፣ ዞርበል ነው የሚባለው። ስለዚህ ሁሉም ከወዲያም ያሉት ያስፈትሻሉ፣ ከወዲህም ማለት ያስፈትሻል። አንዳንዱ ግን ከገባ በኋላ ላጥ ያደርግና እዚህ ቁጥር ያደርግና ተደብቆ ሌባ አይጠፋም አይደል? በያገሩ እሱ ይቋጥርና ይገባል። እሱ ያገኛችሁ እንደሆነ ባለጌ ነው። ከዚያ ሁለቱ ልጆች ይገጥማሉ፣ ይጋርፋሉ። ከዛ አንድ ተቆርቋሪ ከዛ ብድግ ይላል፣ ትንሽ ልጅ ከዚህም ብድግ ይላል፣ 4 ከዛ ሲቀጥሉ 6 ከዛ ሲቀጥሉ 8 ከዚያ ድብልቅልቁ ይወጣል። ከዛ ማዶ ያለው ማንዴ ተንዶ ይመጣል፣ ከዚህም ያለው ወደዛ ይሄዳል። ከዛ በኋላ ውሃ ነው ጠላ። ከዚያ ከወዲያም ከወዲህ ያለው ይጋረፋል። እነኛ ትንንሾቹ አሁን አቅም ስለሚያንሳቸውና ስለሚደክሙ ይንጫጫሉ። በላው እንዲህ አድርገው እያሉ ቲፎዞ ማለት ነው። አረብራቢ እንደ ዳርዳሩን ሆኖ አረብራቢ ማለት ቲፎዞ ነው፣ ያጨበጨበ ምን የሚል ነው። ስለዚህ እየተጋረፉ ሲሄዱ መስመር አለው። ከወዲያ የመጣው እዛ ጋር እንደ ቁጥቋጦ ወይም ደግሞ ድንጋይ ወይም ደግሞ አለት ቢጤ ምልክት ይሆናል። ከዚህ ደግሞ እንደዛ ይሆናል። እየተጋረፍን ስንሄድ የዚህኛው የጠነከረ እንደሆነ ወደዛ ይሸሻል። እዛች ከደረሰ በኋላ መስመሯ ላይ ከደረሰ በኋላ አልፎ መሄድ ክልክል ነው። በቃ አሸንፈሃል፣ እዛ ደርሰሃል። ከዚህ በኋላ ከተጋረፍክ አይሰራም። እንደገና ደግሞ ይጋጠማሉ። በሉ ጀምሩ ይባላል። እንደገና ከመሃል ሜዳ ይነሱና ደግሞ ግርፍ ይጀምራል። ወዲህኛው ያሻገሯቸው እንደሆነ አንድ ለአንድ ሆኑ። እንደገና ይጀምራሉ። እንዲህ እያሉ 3 እና 4 ሰዓታት ከተጋጠሙ በኋላ እጃቸው ይዝላል። ወይ አንዳንዱ ቀንዲላው ይበጠሳል፣ አላያም ደግሞ ከዚህ ጋር ይጎረዳል። በቃ ጨዋታው እንዲህ እያለ ይቀዘቅዛል። በመሃሉ በጣም ከከፋ ጨዋታው እነዛ የተቀመጡ ቅድም ያልኳችሁ ወጣቶች ጎልማሶቹ ከፍ ያሉት ጨዋታውን አቆሙ ይላሉ። በቃ ጨርሰናል ይላሉ። ያሸነፈው ነገር ይታወቃል። ስንቴ እንዳሸሸ ስለሚታወቅ ጭፈራ ይጀምራል። ጭፈራ ሲጀመር ማኩረፍ የለም። ይሄ አሁን የፈረንጅ የሀገራችን የእግር ኳስ ከተአለቀ በኋላ ተሳስመው አይደለም ፍር ካለ በኋላ አለቀ ሲላቸው እነዛ የሚያሸነፉት ሜዳ ላይ ሲንከባለሉ ታያቻላችሁ። እነኛ ደግሞ አክሮ ለምቦጫቸውን ጥለው ይወጣሉ ተሸነፉት። በገና ማነው በቡሄ ጨዋታ ግን ተቆራርፎ መሄድ አይደለም፣ ተሰባስቦ እንደገና ያው ጅራፉን እንደያዘ ይሳሳማል፣ ይጫወታል። የምትከለከል ቦታ የት ናት ነው። ለግርፍ ለጨዋታው ጊዜ የማይመታና የማይነካ አካባቢ አለ። ከዚህ በላይ በፍጹም መምታት አይፈቀድም። ከአንገት በላይ በቃ የመጨረሻው ባለጌ ነው። እሱ ከመታ ነውረኛ ነው። ከአንገት በላይ አይደለም አንተ የምትጋረፈው ተብሎ ስድብ አለበት። አሁን ስድቡ ደስ አይልም ትቸዋለሁኝ እና ይሰደባል። ያችን ስድብ እንዳያገኝ ለሌላ ቀንም ትተርፋለች። ያችን ስድብ ትከተለዋለች። ስለዚህ ከዚህ በታች አይመታም። ከዚህ በተለይ እግርማ ተገኝቶ ነው ቆሽምዶ ነው የሚለቀው እና እዚህ እግሩ ላይ ሁሉ ይሄ ስምብራቱ 5-6 ቦታ እዚህ ትከሻው ላይ ጀርባ ላይ እንደዛ ይሆናል። ከኋላ መግረፍ ክልክል ነው። ከዚህ መጥቶ እኔን ሳላየው ከኋላዬ መጥቶ ከገረፈኝ ይሄም ትልቅ ነውርና ጸያፍ ነው። ስለዚህ በዚህ አይነት የቡሄ ጨዋታ ይካሄዳል። ጨዋታው ሲያልቅ ያ ቅድም የነገርኳችሁ ከሁለቱም ቦታ የመጣው በስልቻም ይሁን በእንቅብም ይሁን የመጣው ሙልሙል መካከል ላይ ይደረግና ሁሉም አንድ ላይ ተቀላቅሎ ያን ሙልሙል ይበላል ተሰብስቦ እንጂ ዞር በል እባክህ ብሎ የራሱን በልቶ በዛው አይሄድም፣ ይሄኛውን በዛ አይሄድም። የጋራ የደስታ ቀን በመሆኑ በአንድ ላይ ተሰብስቦ እንደ ማዕድ 7 8 9 10 እየሆኑ ብዙ ነው ይሆናል። አንድ ሙልሙል ከደረሰ ግማሽም ከደረሰ በረከቱ ነው እንጂ ለሆድ ጥጋብ አይደለም። ቤትህ ከልክ በላይ የሆነ ሙልሙል ዳቦ ስለሚጠብቅህ አያሳስብም። ይሄንን አሁን ያልኳችሁን ጨዋታ በሙሉ አገር ቤት ተጫውቼዋለሁኝ። እስከ በቃ ስንተኛ እስከምደርስ ልበላችሁ
እስከ 8ኛ ነው 5ኛ ከ5ኛ በኋላ ቅድም ተነገራችሁ ከተማ አስመራ ነው ሄድኩት። አስመራ ከተማ ደግሞ ከተማው ውስጥ ቡሄ የለም። ያው ጩግራፍ ነው የሚባለው ይሄው ጅራፉ ግን አንድ አይነት ባህል ነው ያለው። የሚለየው ኤርትራ ውስጥ ሙልሙል ሳይሆን ሕምባሻ ነው የሚደረገው። ሕምባሻዋ ደግሞ ከትልቁ ሕምባሻ ትለያለች። ሽልማቷ ጭምር ትለያለች የቡሄዋ። ይሄኛው እንደ ትራያንግላር 3 ማዕዘን ያለው ቅርጽ ነው ዋናው ሕምባሻ። የቡሄዋ በምትደረግበት ጊዜ ግን የበሬ ሽንትዮሽ ዚግዛግ በሬ ሲሄድ ሲሸና እንዲህ እየሸና አይደል የሚሄደው እና እንዲህ ነው የሚለው እባብዮሽ ነው የሚሄደው መስመሩ። ስለዚህ የዛ አይነት ይደረግላቸዋል። አነስ ያለች ናት። ማደሉና ስነ ስርዓቱ ግን አንድ አይነት ነው። ሁለቱም አንድ አይነት ነው። ከዚያ በኋላ በመጨረሻ ላይ ኮምቦልሻ ነው ያደግኩት። እዚህ ደሴ ልደርሱ 25 ኪሎ ሜትር ሲቀረው ማጀቴ ነው የተወለድኩት። ማጀቴም እዚህ ይፋትና ጥሙጋ ሰሜን ሸዋ ማለት ነው። ኮምቦልቻ የሚያደግኩበት አካባቢ ቅርብ ለቅርብ ስለሆነ ባህሉ አንድ አይነት ነው። እጅግ ደስ ብሎኝ የምነግራችሁ ግን የቡሄ በዓል አደግኩበት ወሎ ውስጥ ሰሜን ሸዋ ውስጥ ይሄ ከሃይማኖት ጋር የተያያዘ ነው። ከክርስትና ሃይማኖት ጋር ደብረ ታቦር እዚያ ጋር ሲደርስ ግን የጋራ ነው። አይደስ ሲል እንዲያው ለዚህ ህዝብ አጨብጭቡለት እስኪ። እስላሙም ክርስቲያኑም እኩል ምንድነው ጅራፉን ሰርቶ እኩል ይሄንን የሚዘጋጀውን ነገር ቃጫውንም ምኑንም አብሮ አዘጋጅቶ አብረን ገምደን አብረን ጎንጉነን አብረን ቆጉን ሰርተን ቀንዲላውን ሰርተን ላንተ ይከብዳሃል ለኔ ይስማማኛል ብለን ሙስሊሙ አህመድም መሐመድም ሲራጅም ሰዒድም ከገብረ ክርስቶስ ከወልደ ክርስቶስ ከዳዊት ከአብርሃም አንድ ላይ ሳንለያይ ይሄን እናደርጋለን። አብረን የቡሄ ዕለት እንጫወታለን። ይሄ ነበር። እነከሌ ሙስሊም ናቸው። እኔ አሁን ጓደኞች ነበሩኝ እስካሁን ትዝ የሚሉኝ ሰዒድ ወራቂ፣ ሰዒድ አሊ፣ እንደገና ደግሞ ዳውድ ኢብራሂም የሚባሉ እነሱ ውስጥ ስላደኩኝ ክርስቲያን መሆኔ ትዝ አይለኝ፣ እነሱ ሙስሊም መሆናቸው ትዝ አይላቸው። ቤት ሲሄዱ ነው ትዝ የሚላቸው። የምንለያየው ስጋ ብቻ ስንበላ ነው። በተረፈ አንድ ላይ ነው የምንውለው። ይህንን የቡሄ በዓልም ሙሉም እነሱም ቤት ይሞለሞላል። እንደገና ደግሞ ክርስቲያን ቤት ተሞልሙሎ ለነሱም ይላክላቸዋል። ስለዚህ የጋራ ሃይማኖታችን የቡሄ በዓል ነው። ስለዚህ የዚህ ህዝብ ትስስር፣ የዚህ ህዝብ አንድነት፣ የዚህ ህዝብ ከሃይማኖት በላይ ሃይማኖቱ የግል ሆኖ ፍቅር አድርጎ የሚኖረው ህዝብ ለዘላለም ይኖር እና እኛ ደግሞ እነሱ በዚህ ቀን አብረውን ሲውሉ አረፋ ከጾም ፍቺ የነብይ መሐመድ የልደት ቀን ሰለላሁ ዐለይሂ ወሰለም የዚያ ቀን ከሙስሊሞቹ ጋር ስላደኩ አውቀዋለሁ የሚባለው እና ሰለላሁ ዐለይሂ ወሰለም ስማቸው የተከበረ ይሁን ነው ለነብያችን። ስለዚህ አሁን ምንድነው የሚደረገው? የነሱ ቀን ደግሞ እቤታቸውን ሄዳለን። ከስጋ በስተቀር እንንቁላልነሽ ወተት ምናምንነሽ ድራሿ ነው የሚጠፋው። አብረን ነው የምንበላው ፍትፍት አድርገን እያልን ችግር የለብንም። አብረን እንበላለን፣ አብረን እንጠጣለን። ከዚያ መጨረሻ ላይ እንሹሎ የሚባል ጨዋታ አለ። ትልልቅ የሾላ ዛፍ አለ፣ ግራር አለ። የማይገነደሰውን ቅርንጫፉን እናቀዋለን። እዛ ላይ መጫኛ ይታሰራል፣ ቅጥርቅም ተደርጎ ይታሰራል በሁለት አቅጣጫ። ያ የእስልምና ሃይማኖት እንደዛ ጨዋታው በሚከበርበት ጊዜ እከሌ አብርሃም ነው፣ እከሌ ኢብራሂም ነው፣ እከሌ ዳውድ ነው፣ እከሌ ዳዊት ነው የለም። እኩል ተጫውተን እኩል ተደስተን ማታ የምንበላውን በልተን እነሱ ቤት እኛም ቤት ከስጋ በስተቀር እነሱም የሚበሉትን በልተው እንለያያለን። ይህ ህዝባዊ አንድነት በሀገረ ኢትዮጵያ ለዘላለም ይኖር። እንግዲህ መቼም አስተማሪ ነገር ከጀመረ አይጨርስም። ፔሪዮዱ አልቋል ወይ ለማለት ትንሽ ነው የቀረኝ። ጨርሻለሁኝ። እግዚአብሔር ያክብርልኝ። እድሜ ሰጥቶኝ ይህንን ደስ የሚል ትውልድ ለማየት ስላበቃኝ እግዚአብሔር የተመሰገነ ይሁን።